ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌ መምሩ ነኝ። አብራችሁ ቆዩ። እየጨመረ የመጣውን የወባ በሽታን ለመግታት ረቡን ለወባ የተሰኘውን ዘመቻ ማጠናከር እንደሚገባ የከፋ ዞን ጤና መምሪያ አሳሰበ። የመምሪያው ሰራተኞች ዘመቻውን ተግባራዊ በማድረግ የተቋማቸውን ቅጥር ግቢ አጽድተዋል። ሰራተኞቹ የስራ አካባቢያቸውን ከማጽዳት በተጨማሪ የተለያዩ የጓሮ አትክልቶችን እያለሙ መሆናቸውን ተመላክቷል። ዘገባው የባልደረባችን ምህረት ማሞ ነው። በዘመቻ ስራ ላይ የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ የተገኙ ሲሆን የወባ ወረርሽኝን ለመከላከል ከቤት ጀምሮ ሁሉም አካባቢውን ማጽዳት እንደሚያስፈልግም ገልጸዋል። ዛሬ ሮብ ነው፣ ዕለቱ ሮብ ነው። ሮብን ለወባ የሚል መሪ ቃል እንደ ዞናችን ያው ተግባራዊ ያደረግን ያለንበት ሁኔታ ነው ያለው። ወባ በአሁኑ ሰዓት ባለፈው ከነበረው መሀል አካባቢ ብዙ ዘመቻዎች ብዙ ስራዎች በመሰራታቸው 2016 በጀት ዓመት መጨረሻ አካባቢ ከነበረው 2017 በጀት ዓመት አንደኛ ሩብ ዓመት ላይ ትንሽ መቀነስ አሳይቶ ነበር። ሐምሌን ናሴንና መስከረምን መቀነስ አሳይቶ ነበር። አሁን ጥቅምት ወር ላይ መልሶ የወባ ታማሚ ቁጥር እየጨመረ የመጣበት ሁኔታ አለ። ምክንያት ምንድነው? የአካባቢ ጽዳት ትንኛዋ እንዳትራባ የምናደርጋቸው እንቅስቃሴዎች በመቀነሳቸው ነው። ሮብን ለወባ ብለን ለጽዳት የወጣ ህዝብ ሁሉ አሁን ወደ ቤት ከህዝቡ በመቀነሱ ወይም የታማሚ ቁጥር በማነሱ አሁን ወባ የለም በሚል መዘናጋቶች በመታየታቸው ወባ እንደገና ተመልሶ ማንሰራራት ጀምሯል። በተለይም ባለፉት 2 ሳምንታት ከህዝቡ እየጨመረ መጥቷል። አቶ አክሊሉ በማከል አካባቢውን ከማጽዳት ባሻገር ህብረተሰቡ ግንዛቤ መያዝና ክትትልም እየተደረገ መሆኑን ገልጸዋል። ሌላው መከላከያ ሌላኛው ፒላር የምንለው የህብረተሰብ ግንዛቤ ነው። ህዝቡ ማወቅ አለበት ስለ በሽታ። አሁን ስለ ወባ ሲባል ወባን አውቃለሁ ሰው ይላል እንጂ አላወቀም። አደራምለው አሁን የግንዛቤ ማስጨበጫ ስራዎችን ጤና ባለሙያዎች በጣም አጠናክረው እንዲሄዱ እያደረግን ነው። በጤና ባለሙያ ብቻ ሳይሆን በተቋማት መሪዎች የሃይማኖት ተቋም መሪዎች በየሃይማኖት ተቋማቸው መልእክት ማስተላለፍ መቻል አለባቸው። ወባ አስቸጋሪ ሆኗል፣ መከላከሉን ተጠቀሙ የሚለውን የጤና ባለሙያዎች ጤና ኤክስቴንሽን ጨምሮ በየትምህርት ቤቶች እየዞሩ ጧትና ማታ ማስተማር ጀምሯል። ይሄ በጣም ተጠናክሮ መቀጠል መቻል አለበት። ህዝቡ መስማት አለበት። ተማሪ ከሰማ ደግሞ የቤቱ መጥቶ ለናገር ስለሚችል መከላከሉ ላይ ልናጠናክር ይችላል። ይሄ የማህበረሰቡን ግንዛቤ ባገኘነው አጋጣሚ በማንኛውም ስብሰባዎች ከፍ ማድረግ አለብን። ሶስተኛው የመከላከያ ዘዴ ሰርቬይ ነው፣ አሰሳ የምንለው ነው። በሽታ አለ የለም የት አካባቢ ነው የሚያስፈልገው የሚለው ነገር ጥናት የምናደርግበት ስራዎች አሉ። ይሄ በጤናና በአጥኚ ቡድኖች በህብረተሰብ ጤና ኢንስቲትዩት የሚሰሩ ስራዎች አሉ። ይሄንን በመስራት በሽታው ከአካባቢያችን እንዲጠፋ የማድረጉ ስራ መሰራት አለበት። አራተኛው መከላከያ ዘዴ የታመመውን ማከም ነው። የታመመ ሰው መታከም አለበት። ከታከመ ከዳነ በሽታው ሳይክል አያረግም። አንድ ታማሚ ካለ ትንኝ የሱን ደም ትወስዳለች፣ ወደ ጤናው ታስተላልፋለች። ሁሉም በተመሳሳይ ሰዓት የዳነ ከሆነ በሽታ የለም። በነገራችን ላይ ሺ ጊዜ ትንኝ ብትኖርም በተመሳሳይ ሰዓት የታመመ ሰው ከሌለ በሽታው ሳይክል ላያረግ ስለሚችል የታመመ ሰው መታከም መቻል አለበት። የሚታከመው በመንግስት ጤና ተቋማት ላይ ነፃ የምርመራ መድኃኒቶች መሳሪያዎች አሉ፣ ነፃ መድኃኒቶች አሉ። 5 ሳንቲም አይከፈልም። ስለዚህ በጤና ኬላዎች አርዲቲ ወይም ፈጣን መመርመሪያ መሳሪያ የምንለው አለ። በሱ ሄዶ መመርመር መቻል አለባቸው። ከዛ በኋላ እንደየእድሜያቸው እንደየኬሏቸው መድኃኒት ይሰጣቸዋል። ያነጋገርናቸው የመምሪያው ሰራተኞች የወባ ስርጭትን ከመቀነስ አንጻር ውጤታማ ተግባራትን ለማስመዝገብ እየተሰራ መሆኑን ገልጸዋል። እንግዲህ ያው ሮብን ለወባ ብለን ነው የጀመርነውና እንዳስተዋላችሁት ዛሬም ቀጥለናል። ግቢውን ማጽዳት፣ አካባቢውን ማጽዳት ወባውን ለመከላከል ከፍተኛ ሚና ከሚጫወቱት ተግባራት አንዱ ነው። ምናልባት ይህ ተግባር በዞን ጤና መምሪያ ብቻ የሚገታ እንዳይሆንና ሌሎች ነዋሪም የቢሮ ሰራተኛም እቺን ቀን ወባን ለመከላከል ቢጠቀምበት መልካም ነው ብለን እናስባለን። ከባለፈው ጊዜ ጀምሮ እስከ ዛሬ ድረስ ይሄ ተጠናክሮ እየቀጠለ ነው ያለው። ምናልባት እንግዲህ ወባ በዚህ አመት ከፍ ብሎ ከታየበት አመት አንዱ ነው። ይሄን ደግሞ ከፍ ብሎ የታየውን የወባ መከላከል በዚህ ዘመቻ በዚህ እንቅስቃሴ ባናስደግፈው ኑሮ አሁን ከምናስተውለውና ከምናየው በላይ ችግሩ ጎልቶ ይደርስ ነበር። ይሄ የማህበረሰብ ተሳትፎንም የሰራተኛ ተሳትፎንም ባካተተ መልኩ መሰራቱ ለወባ መከላከል እጅግ ወሳኝ ነው ብለን እናስባለን። እንግዲህ ወባን በሚመለከት እንደ ዞን ጤና መምሪያ ኦልሞስት 4 ወር እየሆነን ነው። በዘመቻ መልኩ ከዚህ ባለሙያ ተሰማርቶ
እየሰራ ያለበት ሁኔታና ረቡን ለወባና ወባን መከላከል ከኔ ይጀምራል በሚል መሪ ቃል የተለያዩ ዘርፈ ብዙ ስራዎችን እየሰራ እንገኛለን። እንደ ጤና መምሪያም ያው የጤና መምሪያ ስታፍ እዚህ በሚኖርበት ሰዓት ከስምሪት ውጭ በሚሆኑበት ሰዓት እና ለስምሪት ያልተሰማሩ ባለሙያዎች እዚህ በየሳምንቱ ረቡን ለወባ የአካባቢ ጽዳት ዘመቻ ይካሄዳል። የአካባቢ ጽዳት ዘመቻ ስናካሄድ እንግዲህ ግቢያችን ውስጥ ብቻ አይደለም ከግቢያችን ውጪ ያሉትንም ውሃ ያቆሩ አካባቢዎች አሰሳ በማድረግ እንዲፋሰሱና እንዲዳፈኑ የማድረግ ስራ እየሰራ እንገኛለን። ዘመቻውን ማህበረሰቡን በየአካባቢው ማጠናከር እንዳለበትም ጠይቀዋል። እንግዲህ እንደሚታወቀው ቦንጋ ከተማ ውሃ በየጊዜው የሚከማች የሚጠራቀም ነው። በዚህ አመት ደግሞ በቅርብ ጊዜ ያስተዋላችሁት ዝናብ አለ። ይህ ዝናብ ለወባው መራባት ለመፈልፈሉ ምቹ ነው የሚሆነው። አንድ ቀን ፀሐይ ነው፣ አንድ ቀን ዝናብ ነው። ይሄ የትንኙ እድገትን ማፋጠን ተገቢ ሚና ስለሚጫወት ማህበረሰቡ ነቃ ብሎ መተግበር አለበት የሚል መልእክት ነው የምናስተላልፈው። በከተማ ደረጃም የሚሰሩ ስራዎች አሉ ረቡን ለወባ በሚል ከዛው ውጭ ሌሎች ሴክተር መስሪያ ቤቶችን ይህን ዘመቻ አጠናክረው እንዲቀጥሉ በዚሁ መልእክታችን ማስተላለፍ እንፈልጋለን። የክረምቱ ወቅት ተጠናክሮ ሊቀጥል ስለሚችል አሁን በማሳ ያሉና የደረሱ ሰብሎችን በተቀናጀ ማንሳት እንደሚገባ የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ አሳሰበ። እንደ መምሪያው ገለጻ ከሆነ በመኸር እርሻው በዘር ከተሸፈነው 86000 ሄክታር ማሳ እስካሁን ባለው 67000 ሄክታሩ ላይ የሚገኘው ምርት ተሰብስቧል። ዘገባው የባልደረባችን ሀብታም ወልደስላሴ ነው። ተከታትለን እንመለስ። ከከፋ ቴሌቪዥን ጋር ቆይታ ያደረጉ የመምሪያው ኃላፊ አቶ ጋዋ አባመጫ ወቅቱ የዝናብ ወቅት ከመሆኑ ጋር ተያይዞ የዝናብ መጠን ከወትሮ የተለየ ስለሆነ ከመከላከልና ምርቱን ከመሰብሰብ አንጻር የሚመለከታቸው ባለድርሻ አካላት መረባረብ እንዳለባቸው አሳስበዋል። ይኸውም እንግዲህ አጠቃላይ አሁን ካለው ከአየር ንብረት ለውጥ ጋር ተያይዞ ያልተጠበቀ የዝናብ ስርጭት ጋር የሚያያዙ ጉዳዮችን አስመልክቶ እየተሰሩ ያሉ ስራዎችንና አሁን ባለው ሁኔታ ሶስተኛ ዙር ላይ የተዘራውን ሰብል በተወሰኑ አካባቢዎች ላይ ተንጠባጥቦ የቀሩ ማሳ ላይ ሰብል አድርጎ የማስገባት ባህልን ሰብሉ ከሰብልነት ወደ እንጨትነት እስኪቀየር ድረስ የሚጠብቁ አንዳንድ ኋላ የቀሩ እይታዎች ስላሉ እነኚህ ታርሞ በተለያዩ አካባቢዎች ላይ አልፎ አልፎ በየኮሪደሩ የቀሩ ጥብቅ ክትትል በባለሙያዎች ክትትል ድጋፍ ተደርጎ በአጭር ጊዜ ውስጥ መነሳት አለባቸው የሚል ሐሳብ ነው ከበልጉ አንጻር የሚኖረን። ያልተጠበቀ የዝናብ መጠንና የዝናብ ቆይታ እንደሚኖርና የሚያመጣቸው ኪሳራዎች ስለሚኖሩ የሰራናቸውን የአፈርና የውሃ ጥበቃ ኢንስትራክቸሮችን በሚገባ መጠበቅና መከታተል ያስፈልጋል ብለዋል ኃላፊው። ከዚህ ጋርም ተያይዞ ለአፈርና ውሃ ጥበቃ የሰራናቸው ስትራክቸሮች ወይም ፊዚካል ስራዎቻችንን ሊኒድ የሚችልባቸው ነባራዊ ሁኔታዎች ስለሚኖሩ ተጠንቅቀን እነኚህን ከመከላከል አንጻር ምርቱን ከመሰብሰብ አንጻር በየደረጃ ያለው ባለሙያ ጥረት አድርጎ አርሶ አደሮቻችንን የማንቃት በየአካባቢው የመንቀሳቀስ የደረሱ ሰብሎች እንዲነሱ ክትትል የማድረግ ስራ መስራት አለበት። በአሁኑ ወቅት ከሌሎች ሰብሎች በተጨማሪ የቡና ምርት የሚሰበሰብበት ሁኔታ ስላለ በዚህ ላይም ትኩረት መስጠት ያስፈልጋል ብለዋል። እኛ አካባቢ ላይ እንደሚታወቀው ከሌሎች ሰብሎችን በተጨማሪ የቡና ምርት አሁን የሚሰበሰብበት ሁኔታ ስላለ በተቻለ መጠን የምትገኘውን ፀሐይ ተጠቅሞ አልጋዎችን አስፍቶ ሰርቶ ቡናን የማድረግ ቡናን ከማሳ ቶሎ የቀለውን ጊዜ ሳይሰጥ ከፍተኛ ጥረት የማንሳት ሁኔታ ላይ ካልተሰራ በስተቀር ከፍተኛ የምርት ብክነትና ብልሽት ሊገጥመን ስለሚችል እዚህ ላይ ጥንቃቄ ተወስዶ መሰራት አለበት የሚል ሐሳብ ነው ያለኝ። ከነዚህ አይነት ችግሮች መልካም ነገር ማግኘት ይቻላል ያሉት የመምሪያው ኃላፊ አቶ ጋዋ አባመጫ በእነዚህ በዝናብ ምክንያት በመረባረብ የተለያዩ ጥሩ ተግባራትን መፈጸም እንደሚቻልም ተናግረዋል። ይህ ጉለትና ብልሽት ወይም ችግር ውስጥ ደግሞ መልካም ሊሆኑ የሚችሉ ነገሮችን ለይተው ማየት ጠቃሚ ነው የሚሆነው ማለት ነው። ሰው እንደ ሰውኛ ካሰበ ከብዙ ችግሮች መሐከል ነቅሶ ማውጣት የሚችለውን መልካም ነገር አይቶ ማውጣት ታላቅ ወቀት ከመሆኑ ጋር ተያይዞ ይህ ዝናብ እንግዲህ እስካሁን ድረስ ካሉን አዝመራዎች በተጨማሪ የበጋ መስኖ ስንዴ ከጀመርን 3 አመታት አስቆጥረናል። 2014 2015 2016 ከመኸር የሚሰራው መደበኛ ስንዴ ምርትም የተሻሉ ውጤቶች የተገኙበት እንደነበረ ይታወቃል። ማሳዎች ሰፍቶ ባለመሰራታቸው የተለያዩ እንከኖች ሰብል ጥበቃው ላይ የሚከሰቱ ጉዳዮች እንዳሉ ሆኖ ግን ምርታማነቱ የፍሬ ይዘቱና አጠቃላይ ያለው ነባራዊ ሁኔታ ሲገመገም ጥሩ ስለነበረ በዚህ አመትም 3000 ሄክታር
ትላልቅ ካናል ያለባቸው 7 ወረዳዎች ላይ በተጨማሪ አዲዮና ጠሎ ወረዳ ትልቅ የገብስና የስንዴ ቤልት ከመሆናቸው ተጨምሮ አውራዳ ከተማ በከተማ ውስጥ ካናል ያለው ጋር ተያይዞ ቦንጋ ከተማን ጨምሮ 3000 ሄክታር በላይ እናለማለን ብለን ዝግጅት ያደረግንና ስራ ውስጥ የገባንበት እርሻ የተጀመረበት ሁኔታ ነው ያለው። አሁን ይሄንን ዝናብ ያመረትኩት የሰራውት ሰብል በዚህ ዝናብ ውስጥ አጣብቅኝ ውስጥ ያለ ተጨማሪ ስራ አልሰራም የሚል መንፈስ እንደ ባለሙያም እንደ አርሶ አደር ሊያዝ አይችልም። ምክንያቱም ቀደም በተባለው ልክ ሰው የመሆን ምልክቱ ከችግር ውስጥ መልካም ነገሮችን አሻግሮ የማየት ጉዳይ ስለሆነ ይሄ ዝናብ በዚህ አጋጣሚ ቦታ ለይተን የመጀመሪያ እርሻ ወይም መሬት የመሰንጠቅ ስራ ከሰራን ለቀጣይ የመስኖ ስራዎች ትልቅ የውሃ ሀብት የምንይዝበት መሬት የሚያለሰልስ እስከ ብቅለት ድረስ ቢያንስ የሚሸከም ተጨማሪ ለፍሬና ለአበባ ጊዜ የሚያስፈልግ የሰብል ጥያቄን መሰረት ያደረገ የመስኖ ውሃ የምንሰጠው እንደተጠበቀ ሆኖ የዝናብ ውሃ የራሱ የሆነ ፋይዳ ስላለው ለበጋ መስኖ ስንዴም የራሱ የሆነ ፋይዳ ይኖረዋል። ኃላፊው መልእክት አስተላልፈዋል። ለስራችን ኃላፊነት ወስደን መስራት ይጠበቃል የሚል ሐሳብ ነው ያለኝ። አየር ንብረት ለውጡ እጅግ ከባድ ከመሆኑ ጋር አያይዘን በሁሉም ማህበራዊ ተቋማት ውስጥ ያሉ አካላት የእምነት አባቶችና የሃይማኖት ተቋምም ሰርተህ መብላት አለብህ የሚለው ነገር በአስተምሮቱ በጊዜው በቦታው የሚነገር እንደሆነ ሳለ ሁሉም ሰው ድርሻውን ሊወጣ ይገባል ማለት ነው። የትምህርት ተቋማት በህፃናቶች በኩል በተማሪዎች በኩልም ጭምር ምርት አሰባሰቡ ላይ የግብርና ምርትና ምርታማነት እድገት የራሳቸውን መልእክት ሊያስተላልፉ ያስፈልጋል። የጤና ተቋማት ሊያስተላልፉ ይገባል። ሁሉም ማናቸውም ማህበራዊም በሆኑ ኢኮኖሚያዊ ተቋማትም ፖለቲካ ተቋማትም ሰው የተባለው ኃይል ሲኖር የሚያከናውኑ እስከሆነ ድረስ ሰው እንዲኖር ዘንድ ደግሞ የግብርና ምርትና ምርታማነት አስፈላጊ ከመሆኑ ጋር አያይዘው ከዚህ አየር ንብረት ለውጥ ካልተጠበቀ የዝናብ ስርጭት የተመረተው ምርት እንዲተረፍ ሁላችንም ጥረት ልናደርግ ያስፈልጋል የሚል ነው። አመሰግናለሁ። አብዛኛውን የጤና ችግር ለመፍታት የጤና ኤክስቴንሽን ፕሮግራም ማጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ገለጸ። የቢሮ በሽታ መከላከልና ጤና ማጎልበት ዳይሬክቶሬት በመደበኛ ወራዊ አፈጻጸም ገምግሟል። ጽዮን ታደለ ውይይቱን የመሩት የዳይሬክቶሬቱ ዳይሬክተር ዶክተር እንዳለ ሳህሌ አብዛኛውን የጤና ችግር ለመፍታት የጤና ኤክስቴንሽን ፕሮግራም ማጠናከር እንደሚገባ ገልጸዋል። የጤና ኤክስቴንሽን ተግባራት በሽታን ከመከላከልና የጤና አገልግሎት ለማህበረሰቡ ለማዳረስ ቀጥተኛ መንገድ በመሆኑ ሁሉም አካላት ደግፈው ስራውን ማጠናከር ይገባልም ብለዋል። የጤና ተቋማት አገልግሎት ማሻሻል እንደሚገባ የገለጹት ዳይሬክተሩ ጥራቱን የጠበቀ የጤና አገልግሎትን ለማህበረሰቡ ተደራሽና ማህበረሰቡን የፍትህ አካል ከማድረግ አንጻር የመጀመሪያ ደረጃ ጤና አሃድ የስራ አመራር ቦርድና የህዝብ ፎረም ማጠናከር ላይ በልዩ ትኩረት ሊሰራ ይገባልም ብለዋል። በውይይቱ የዳይሬክቶሬቱ የመስከረም ወር የ2017 ዓ.ም አፈጻጸም ውይይት የተደረገ ሲሆን በጠንካራና ደካማ አፈጻጸሞች ላይ አስተያየት ተሰጥቷል። በሪፖርቱም እንደተገለጸው የቲቢ በሽታን ለመከላከልና ለመቆጣጠር የተሰራው ስራ አበረታች ቢሆንም ታማሚዎችን በጊዜ ከመለየትና ህክምና ከማስጀመር ረገድ በተለይ በማህበረሰቡ ደረጃ የሚተገበሩ የቲቢ ልየታ ላይ የሚታዩ ክፍተቶችን ፈጥነው ማስተካከል እንዳለበት ተወያይተዋል። እንዲሁም ተላላፊ ያልሆኑ በሽታዎችን ከመከላከል ከመለየትና ከማከም አንጻር የተሰሩ ስራዎች መጠናከር እንዳለበት የገለጹ ሲሆን እንደነ ስኳርና ከፍተኛ ደም ግፊት በሽታዎችን ለመከላከል የአኗኗርና የአመጋገብ ዘይቤ መቀየር በሚቻልበት መንገድ ለህብረተሰቡ በቂ ግንዛቤ መስጠት እንዳለበት ጠቁመዋል። በተያያዘም የማህፀን በር ካንሰር የሚያስከትለውን ጫና ለመቀነስ የምርመራ ማዕከላት ተደራሽ ለማድረግ ሰፊ ስራዎች የተሰሩ ሲሆን እንደ ክልል ባሉት 46 የምርመራና ልየታ ጤና ተቋማት በመገኘት የማህፀን በር ካንሰር ምርመራና ልየታ እንዲያደርጉ ጥሪ ያስተላለፉ ሲሆን ለዚህም የሁሉም ባለድርሻ አካላት ርብርብ ያስፈልጋልም ብለዋል። የወባ በሽታ የማህበረሰቡ የጤና ስጋት ሆኖ እንዳይቀጥል ህብረተሰቡም ያሳተፈ በርካታ የወባ መከላከል ስራ መሰራታቸውንና በዚህም ሊደርስ ይችል የነበረው ህመምና ሞት መቀነስ እንደተቻለ በሪፖርቱ የታየ ሲሆን በቀጣይ በተለይ አሁን ያለንበት ወቅት ዋነኛ የወባ ስርጭቱ ወቅት እንደመሆኑ መጠን
የመከላከል ስራ እንዳይቀዛቀዝ የሁሉንም ማህበረሰብ ክፍል ርብርብ እንደሚፈልግ ተገልጿል። በተለይም የትንኝ መራቢያ ስፍራ ሊሆን የሚችሉ ቦታዎችን ማጽዳት፣ ማፋሰስ፣ ማዳፈን፣ የአልጋ ጎበር ሁልጊዜ መጠቀምና የታመሙትን በፍጥነት ወደ ሕክምና ተቋም በመውሰድና በማሳከም የወባ በሽታ መከላከል እንደሚቻል ገልጸዋል። የሃይጂንና አካባቢ ጤና አጠባበቅን በተመለከተ በሪፖርቱ አበረታች ውጤቶች የተመዘገቡ ያሉ ቢሆንም ይበልጥ የጽዱ ኢትዮጵያ ኢኒሼቲቭን በሁሉም አካባቢዎች በመተግበር አካባቢውን ከአየር የጸዳ መሆን እንዳለበት የተጠቀሰ ሲሆን አሁን በተጀመረው ገበያ መር ሳኒቴሽን መርሃ ግብር በአካባቢው ተመርተው ለገበያ የሚቀርቡ የንጽህና መጠበቂያ ቁሳቁሶች ከማስተዋወቅና በስራው ላይ የተሰማሩ ማህበራትን ማበረታታት እንደሚገባም ተጠቅሷል። በመጨረሻም የ2017 መስከረም ወር አፈጻጸም ውይይት የተደረገ ሲሆን በጠንካራና ደካማ አፈጻጸሞች ላይ ግምገማ ተካሂዶ በቀጣይ ሊተኮሩ በሚገባቸው ተግባራት ላይ አቅጣጫ ተቀምጧል ሲል የዘገበው የክልሉ ጤና ቢሮ ነው። የምግብ ስርዓትና ስርዓተ ምግብ ተግባራትን ከገጠር ልማት ኮሪደር ጋር በማስተባበር መስራት እንደሚገባ ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የምግብ ስርዓትና ስርዓተ ምግብ መዋቅራዊ አደረጃጀት ለመፍጠር የሚያስችል የንቅናቄ መድረክ በቦንጋ ከተማ ተደርጓል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ በምክክር መድረኩ የተገኙት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በምግብ ስርዓትና ስርዓተ ምግብ የተከናወኑ ተግባራት በተቻለ ደረጃ መሻሻሎች የታዩበት መሆኑን ተናግረዋል። በክልሉ የምግብ ስርዓትና ስርዓተ ምግብ ማስተባበሪያ በማቋቋምና የአማካሪ ካውንስል በማደራጀት ተጨባጭ ለውጦች መኖራቸውን ተናግረዋል። ፕሮግራሙ መቀንጨርን መቀነስ፣ ሞትን ማስቀረትና በቤተሰብ ደረጃ የምግብ ዋስትናን የማረጋገጥ ተልዕኮ ያለው ሲሆን ከገጠር ኮሪደር ልማት ጋር በማስተሳሰር መምራት ይገባል ሲሉ ርዕሰ መስተዳድሩ ተናግረዋል። በክልሉ በተከናወኑ ተግባራት ለውጦች ይኑሩ እንጂ የተስተዋለ የሚታየው የመረጃ ጥራት ክፍተቶች በትኩረት ሊቀረፉ እንደሚገባም ርዕሰ መስተዳድሩ አሳስበዋል። በፕሮግራሙ የተሳተፉ አካላት በቀረቡት ሰነዶች ዙሪያ ውይይት ያደረጉ ሲሆን ፕሮግራሙ ሀገር አቀፍ ዓላማ ያለው በመሆኑ በየተቋማቱ ትኩረት በመስጠት መስራት ይገባናል ሲሉም አስተያየታቸውን ሰጥተዋል። በቀጣይ ጊዜያት ፕሮግራሙ የራሱ መዋቅራዊ አደረጃጀት ተፈጥሮለት ቀጣይነት ባለው መልኩ ስራዎችን ለማስተባበር እንዲቻል በተጠና አኳኋን መዋቅር መፍጠር ይገባልን ብለዋል። ተግባራቶቹን ባለቤቱን መምራት እንዲቻል በታችኛው መዋቅር የተዘረጋው የአማካሪ ካውንስል አደረጃጀቶች በተገቢው እውን መደረግ እንደሚገባቸውም አስተያየት ሰጪዎቹ ጨምረው ተናግረዋል። በተሳታፊዎች በቀረቡ አስተያየቶች በርዕሰ መስተዳድሩ ምላሽና ማብራሪያ እንዲሁም በቀጣይ የስራ ወቅት መመሪያ በመስጠት ፕሮግራሙ ተጠናቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለሚካሄደው ክልላዊ የአጀንዳ ማሰባሰብ ስራ ስኬት ከዚህ ቀደም በሌሎች ክልሎች ካካሄዳቸው ተመሳሳይ ተግባር ልምድ መቅሰሙን ገለጸ። ኮሚሽኑ በሚያከናውናቸው ተግባራት የገለልተኝነትና ግልጸኝነት የአሰራር ስርዓቶችን እንደሚከተል በክልሉ በቅርቡ በሚካሄደው የአጀንዳ ማሰባሰብ ሂደት የቴክኒክ ቡድን አስተባባሪ የሆኑት አቶ ግዛቸው ማሩ አስረድተዋል። በአጀንዳ ማሰባሰብ ወቅት ተሳታፊ ከሚሆኑ ባለድርሻ አካላት በሚጠበቁ መብቶችና ግዴታዎች ዙሪያ አስተባባሪው ተከታዩን ተናግረዋል። አስተባባሪውን ያነጋገራቸው ባልደረባችን ፍጹም ተሾመ ነው። ተከታትለን እንመለስ። እንመካከር ይፈታል ችግሩ እንነጋገር በሉን መስማማ ከሩቅ አይመጣም እኛን ያስማማ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ ሰላምና አንድነትን ሊያመጡ የሚችሉ የአሰራር መርሆችን ተከትሎ ተግባራዊ እንቅስቃሴዎችን እያከናወነ ሲሆን እነዚህም የሀገሪቱ ሁለንተናዊ ስኬትን ሊያረጋግጡ የሚችሉ መሆናቸውን ማጤን እንደሚገባ በሀገራዊ ምክክር ኮሚሽኑ የእቅድ ክትትልና ምዘና ከፍተኛ ባለሙያ አቶ ግዛቸው ማሩ ገልጸዋል። ሀገራዊ ምክክር ሊከተላቸው የሚገቡ ወጥ የሆኑ ዩኒቨርሳል የሆኑ መርሆች አሉት። እነዚህ መርሆች በሀገራዊ ምክክሩ ተግባራዊ ቢሆኑ ወይም ደግሞ ተፈጻሚ ቢሆኑ የሚካሄዱ ናሽናል ዲያሎጎች ወይም ሀገራዊ ምክክሮች ስኬት ሊያመጡ ይችላሉ ተብለው የተቀመጡ አሉ። እንግዲህ በጣም ብዙ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽንም የሚመራባቸው የራሱ መርሆች አሉት ማለት ነው። የመጀመሪያው እንግዲህ አሳታፊነት ነው። በጣም ብዙ ናቸው። ነው ጥቂቶቹን ለመግለጽ ያክል አሳታፊ ሲባል እንግዲህ ኢትዮጵያ በጣም ትልቅ ሀገር ነች። በጣም ብዙ ማህበረሰብ የሚኖርባት ሀገር ነች። የተለያየ ፖለቲካ አመለካከት፣ የተለያየ ጾታ፣ የተለያየ ብሔር፣ የተለያየ ቋንቋ ተናጋሪዎች የሚኖርባት ሀገር ነችና
እነዚህ በአጠቃላይ በሂደቱ ላይ በተለያየ ደረጃ ተሳትፏቸውን ቦታቸውን የሚያገኙበትን መንገድ ማመቻቸት ያስፈልጋል። በሂደቱ ላይ የሚሳተፉ አካላት ትርጉም ያለው ተሳትፎ በማድረግ ሀሳባቸውን በግልጸኝነት በማቅረብና ለሀገራዊ ለውጡ የሚጠበቅባቸውን ድርሻ ሊያበረክቱ ይገባልም ብለዋል። አንደኛው እሱ ሌላው ይሄኛው አካታችነት የምንለው ነው። አሳታፊነት የምንለው ደግሞ እያንዳንዱ በሂደቱ ላይ የሚሳተፉ ሰዎች ወይም የሚሳተፉ አካላት ወደ አዳራሽ መግባት ብቻም ሳይሆን በሂደቱ ላይ ትርጉም ያለው አስተዋጽኦ ትርጉም ያለው ተሳትፎ ማድረግ አለባቸው። ሀሳባቸውን በትክክል መግለጽ ይጠበቅባቸዋል። ሀሳባቸውን ለመግለጽ ደግሞ ምቹ የሆኑ ከባቢዎችን መፍጠር ያስፈልጋል ማለት ነው። ስለዚህ ሁለቱ የማይነጣጠሉ ሀሳቦች ናቸው አሳታፊነትና ግልጸኝነት የምንለው። በተለይም የተሳታፊ ልየታና የአጀንዳ አሰባሰብ ሂደት ስኬታማ እንዲሆን ነው ሀገሪቱ ከገባችበት ችግር መውጫ ቁልፍ በሁሉም እጅ የሚገኝ በመሆኑ በጋራ መንቀሳቀስ ይገባል ብለዋል። ሀገራዊ ምክክር ኮሚሽኑ እስካሁን በሌሎች ክልሎች ባከናወናቸው የምክክር ምዕራፎች በርካታ ተሳታፊዎችና ምክር ሀሳቦችን ማግኘት የተቻለ መሆኑን የጠቆሙት ባለሙያው እንደየክልሎቹ ነባራዊ ሁኔታ ሲያስተናግድ መቆየቱንም ገልጸዋል። ኢትዮጵያ ውስጥ በጣም የተለያየ ዳይቨርስ የሆነ ኮሚኒቲ ነው ያለው ወይም ደግሞ የተለያየ ብዝሃነትን ያማከለ አኗኗር ህይወት ነው ያለንና የአሰራር ስርዓቶቻችን አውድ ተኮር ናቸው። ለምሳሌ ያ ማለት ምንድነው? አንድ ክልል ላይ የምንመራበት የአሰራር ስርዓት ዋናውን ቅርጹን ሳይቀይር የአሰራር ስርዓቱን ዋናውን እሳቤ ሳይቀይር ግን የምንመራበት አካባቢውን ክልሉን ባገናዘበ መልኩ መሬት ላይ ያለውን አውድ ተንተርሶ ነው የሚመራው። ያ ማለት አንደኛው የኢትዮጵያ ሀገራዊ ምክክር ኮሚሽን መርህም አውድ ተኮር ወይም ደግሞ ኮንቴክስት ስፔሲፊክ የምንለው ነው ማለት ነውና በጣም ብዙ ተሞክሮች አሉ። በጣም ብዙ ማለት ነው። ለምሳሌ ለመጥቀስ ያክል በአሰራር ስርዓታችን ላይ የተባባሪ አካላት ብለን የመረጥናቸው በየወረዳው በየክልሉ ያሉ በሂደቱ የሚሳተፉ ሰዎችን የሚመርጡልን አካላቶች በአሰራር ስርዓታችን 7 ብለን ነበር የለየናቸው። እንደዛ ማለት የእድር አለ። ለምሳሌ እድርን ብንወስድ ወደ ደጋው የኢትዮጵያ ክፍል አካባቢ እድሮች ሊኖሩ ይችላሉ። ግን ደግሞ ወደ አርብቶ አደሩ ወደ ሶማሌ ክልል ወደ አፋር ክልል ስንሄድ ደግሞ እድር የሚባል ብዙ አታገኘውም። ስለዚህ ምንድነው የተሳታፊዎችን በተለያዩ ደረጃዎች ለመምረጥ ኮንቴክስቱን መረዳት ማየት ያስፈልጋል ማለት ነው። ለምሳሌ የጎሳ መሪዎች አሉ፣ የሀገር ሽማግሌዎች አሉ። ስለዚህ በእነሱ ፈንታ እነዚህን አካላት የመጠቀም ሁኔታዎች አሉ። ከዛ በተጨማሪ ደግሞ በሂደቱ ላይ እነማን ናቸው መሳተፍ ያለባቸው የሚለው እንዲሁ በአሰራር ስርዓቱ ላይ በትክክል የተቀመጠ ቢሆንም አሁንም ይሄን ነገር ስንመረምር ስናይ መሬት ላይ ያለውን እውነታ በየክልሎቹ ያለውን ነገር ግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው። እየሄድንበትም ያለው በዚህ መልኩ ነው። ግን በአጠቃላይ የሀገራዊ ምክክር ኮሚሽኑ የሚመራበት ዋናው ማጠንጠኛ እነዚህ ውጤታማ ሊያደርጉ ይችላሉ የምንላቸው መርሆች በየክልሉ እንደ አውዱ እንደ ኮንቴክስቱ የመጠቀም ሁኔታዎችና ልምዶች አሉ። በዚህ ክልልም የሚኖረው ምክክር ሂደት የሚሳተፉ አካላት ሁሉም ሀሳባቸው ሀገርን የሚያሻግር ሲሆን አሸናፊ መሆናቸውን በማመን ለሀገሪቱ የተሻለ ለውጥ ሊያመጣ የሚችለውን ሀሳብ በማክበርና የመፍትሄ አቅጣጫ ማድረግ መሰረት ያደረገ ውይይት ይጠበቃል ብለዋል። የሌሎች ሀገራት ተሞክሮ ውጤት ያስገኘ መሆኑን የዳሰሱት አቶ ግዛቸው ሁሉም ዜጋ የሚመለከተው ጉዳይ በመሆኑ ለምክክሩ ስኬት የበኩሉን እንዲወጣም ጥሪ አቅርበዋል። ይሄ ደግሞ እንደሌላው ስራ ከ3 አመት በኋላ ወይ ከ2 አመት ወይ ከ10 አመት በኋላ ደግሞ አለው የምትለው አይደለም። ስለዚህ ማንኛውም የህብረተሰብ ክፍል ሊሆን ይችላል፣ የፖለቲካ ፓርቲ ሊሆን ይችላል፣ ወይም ደግሞ በዚች ሀገር የፖለቲካ ምህዳር ላይ ምክንያት አለኝ ኮዝ አለኝ የሚል አካል ካለ በዚህ ሂደት መሳተፍ አለበት። አሁን ላለንበት ችግር መመሰቃቀል እንግዲህ የመጨረሻው መውጫ መንገድ ነው ብዬ አስባለሁ። ስለዚህ ሁሉም አካል ለዚህ ሀገራዊ ምክክር ኮሚሽን ድጋፉን እንዲያደርግ ውጤታማ እንዲሆን
በመረጃ ላይ የተመሰረተ በእውቀት ላይ የተመሰረተ ድጋፍ እንዲያደርግ በዚህ አጋጣሚ ጥሪ ለማስተላለፍ ሞክራለሁ። ከዚህ በተጨማሪ ግን በሂደቱ ያልተሳተፉ ዜጎች ሊኖሩ ይችላሉ። በቀጥታ በዚህ ወይም ደግሞ ፐብሊክ ኮንሰልቴሽን በመንለው ማለት ነውና የዛን እድል ያላገኙ ዜጎች የኢትዮጵያ ሀገራዊ ምክክር ኮሚሽን የተለያዩ አማራጮችን አቅርቧል። ስለዚህ አጀንዳ አለኝ የሚል ማንኛውም ዜጋ በነዛ አማራጮች መጠቀም ይችላል፣ በሂደቱ በንቃት መሳተፍ ይችላል ማለት ነው። ስለዚህ እነሱ ነገሮች ተግባራዊ በማድረግ ሀገራዊ ምክክር ኮሚሽኑን ከዳር ለማድረስ የሁላችንም ጥረት የሁላችንም ድጋፍ ያስፈልጋልና ሁላችሁም ተሳተፉ፣ ሁላችሁም ድጋፍ አድርጉ። ይሄ ሀገራችንን የምናስቀጥልበት የመጨረሻው እድላችን ነው ብዬ አስባለሁና ለሚመጣው ትውልድም የተሻለች ኢትዮጵያ ለማስረከብ አሁን የምንሰራው ስራ የማዕዘን ድንጋይ ነው ወይም ደግሞ መሰረት ነው ብሎ መውሰድ ይቻላል። በደቡብ ኢትዮጵያ ክልል ሲካሄድ የቆየው የማህበረሰብ ወኪሎች የአጀንዳ ልየታ የምክክር መድረክ ተጠናቀቀ። የማህበረሰብ ወኪሎች ካለፈው ሰኞ ጥቅምት 18 2017 ዓ.ም እስከ ጥቅምት 20 2017 ዓ.ም ድረስ ከወከሉት ማህበረሰብ ይዟቸው የመጡትን አጀንዳዎች በውይይት ሲያደራጁ ቆይተዋል። የማህበረሰቡ ክፍል ወኪሎች በውይይቱ ያደራጁትን አጀንዳ በአደራ ተረክበው ከባለድርሻ አካላት ጋር የሚመካከሩ ወኪሎችንም መርጠዋል። የክልሉ የባለድርሻ አካላት ምክክር ቀጥሎ ባሉ ቀናት የሚካሄድ ይሆናል። በዚህ መድረክ ከማህበረሰብ ወኪሎች የተመረጡ ተሳታፊዎችን ጨምሮ የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላት፣ የተጽዕኖ ፈጣሪ ግለሰቦች ወኪሎች እንዲሁም የሃይማኖት ተቋማትን ጨምሮ የልዩ ልዩ ማህበራትና ተቋማት ወኪሎች የሚሳተፉ ይሆናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ 6ኛ የህዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመኑ ጥቅምት 1 ቀን 2017 ዓ.ም ከጠዋቱ 2:30 ጀምሮ ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 3ኛ መደበኛ ስብሰባውን ያካሂዳል። በዚህ መደበኛ ስብሰባ የፌዴሪ ፕሬዝዳንት ክቡር አምባሳደር ታዬ አጽቀሥላሴ መስከረም 27 ቀን 2017 ዓ.ም ለህዝብ ተወካዮችና ለፌዴሬሽን ምክር ቤት የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ይሰጣሉ። ይህንን ተከትለው ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። በእለቱ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎችና ሌሎች ጥሪ የተደረገላቸው እንግዶች በስብሰባው የሚገኙ ሲሆን የስብሰባ ሙሉ ሂደትን በቀጥታ ለህዝብ የሚተላለፍ መሆኑን የህዝብ ተወካዮች ምክር ቤት መረጃ ያመለክታል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴሌም ምሩ አብሬያችሁ ቆይታ አደረኩ። የስፖርት ዘገባዎች በባልደረባችን ብሩክታይት ብርሃኑ የሚቀጥሉ ይሆናል። ሰላም ቆዩልን።